ከእንግዲህ ቤቶችን ለመሸጥ ደላላ ፍለጋ እንዲሁም ደግሞ ወረቀትና የተለያዩ ነገሮችን ይዞ መንከራተት ቀረ ማለት ነው። በዛሬው ቪዲዮ እንዴት ቤታችንን በሲፒሲ ክላውድ ሰርቪስ ላይ እንዴት መሸጥ እንደምንችልና እንዴት ራሳችንን ከድካም እንደምናተርፍ እናያለን። ቪዲዮውን እስከ መጨረሻው ተከታተሉ። አመሰግናለሁ። ቀጣይ ደግሞ የግዢ ተርሚናሉን እናያለን ወይ ደግሞ ቤት እንዴት መግዛት እንደምንችል ወይ ደግሞ ተጠቃሚዎች እንዴት እናንተን ቤት መግዛት እንደሚችሉ እናንተስ ደግሞ ገዢዎች እንዴት መግዛት እንደምትችሉ ቤቶችን አሳያችኋለሁ ማለት ነው። እንደተለመደው ሲፒሲ ክላውድ ተርሚናል ላይ እንገባለን። ከዛ የእጅ ምልክቷን እንነካታለን። ከዛ አሁን የምንሄደው ወደ ስንት ቁጥር ነው? ወደ 43 ቁጥር። 43 ቁጥር ባይ ፕሮፐርቲ የምትል ፔጅ ነችና ባይ ፕሮፐርቲ ላይ እሷን እንጫናታለን። ባይ ፕሮፐርቲ የምትለዋን እንጫናትና ወደ ቀጣዩ እናልፋለን ማለት ነው። ባይ ፕሮፐርቲ የምትለዋን ከተጫናችኋት በኋላ ወደ እዚህኛው ፔጅ ይወስዳችኋል ማለት ነው። ቀጣዩ ፔጅ ላይ እንዴት ንብረት እንደምንገዛ ማሳያችኋለሁ ማለት ነው። የንብረት ግዢ ስርዓት ተርሚናል ኮድ 43 ላይ ነው ብያቸዋለሁ። ገዢዎች 43 ላይ ተገቡና ወዲያውኑ የሚከተሉትን ማድረግ ትችላላችሁ ማለት ነው። እዚህ ጋር ምረው ማድረግ የምትችሉት ሁሉንም ንብረት ዝርዝሮች ትመለከታላችሁ። እዚህ ጋር እኔ ነኝ አድ ያረኳቸው። ሁሉንም ንብረት ዝርዝሮች ከተመለከታችሁ በኋላ እዚህ ጋር ዋጋ፣ አካባቢ ማጣራት በአይናችሁ ታጣራታላችሁ። ፎቶ ቅድም አዲስ ያደርጉ ሻጮች ፎቶ ጥርት ያለ አድ ማድረግ ስለሚኖርባቸውም ታጣራላችሁ። ለምሳሌ ስም አለ፣ ታይፕ አለ። ለምሳሌ እዚህ ጋር ሃውስ ነው የሚለው፣ እዚህ ጋር ደግሞ መሬት ነው የሚለው እሱ አለ። ከዛ አድራሻ አለ፣ ዲስክሪፕሽን አለ፣ ዋጋና ሳይዞች አሉ ምናምን። እነሱን ቼክ እያደረጋችሁ ነው የምትገዙት ማለት ነው። እነዚህን ቼክ ካደረጋችሁ በኋላ ምን ታደርጋላችሁ? እዚህ ጋር ባይ የምትል ኦፕሽን አለች። ሁለቱም ጋር ከተመለከታችሁ ባይ የምትል በተን አለችና እሷን ስትነኳት ወደዚህ ነው ፔጅ ወስዳችኋል። ከዛ ባየር ኔም ይጠይቃል፣ የገዢውን ሰው ማለት ነው። ገዢው ማን ነው? የሆነ ስም ብንሰጠው የባየር ስልክ ቁጥር ኤግዛምፕል ነው የሚያስገባውት። ከዛ ክሬት አግሪመንት ስንል ይሄኛው ላይሰንስ ኮድ ይጠይቀናል ማለት ነው። ላይሰንስ ኮዱን ለማግኘት ደግሞ ወዴት ነው የምንሄደው? ወደ ሲፒሲ ቢሮ መሄድ እንችላለን ማለት ነው። ይሄን ላይሰንስ ፔጅ ከነሱ ሄደን አግሪመንት ማድረግ እንችላለን። በመሃል ምንም አይነት ደላላ የለም፣ ምንም አይነት የሚያስከፍለን ወጪ የለም ማለት ነው። በእንደዚህ አይነት መልኩ ማግኘት ትችላላችሁ፣ መግዛት ትችላላችሁ ፕሮፐርቲ ማለት ነው። የምትፈልጉት አይነት ቤትም ካለ እዚህ ጋር ሰርች ማድረግ ትችላላችሁ። እንዳሳያችሁ ዳታ እያያችሁ ቀጥታ ስልኩን አግኝታችሁ መደወል ትችላላችሁ። ከሰዎቹ ጋር ቀጥታ መገናኘት ትችላላችሁ ማለት ነው። አብሮ የሚሰራው እንዴት ነው የምትሉ ካለው ለምሳሌ 44 ተርሚናል ኮድ 44 ላይ ሽያጭ መለጠፍ ትችላላችሁ ወይ ደግሞ ፖስት ማድረግ ትችላላችሁ። 43 ላይ ደግሞ ገዢን ስለሚመለከት ገዢዎቹ ሻጮቹን ያገኛሉ ማለት ነው። ስልካችሁን፣ ኢሜይላችሁን ወይ ደግሞ በሲፒሲ ክላውድ ስትጠቀሙ ኢንፎርሜሽናችሁን በስራ ማስገባት እንዳትረሱ። ለምን ነው ማህበረሰብ የሚሰጠው ጥቅም ደግሞ ልንገራችሁና አልጨርስ። ለደላሎች አስፈላጊውን ክፍያዎች ለደላሎች አላስፈላጊ የሆኑ ክፍያዎችን ያስወግዳል። ለሁሉም ሰው ጊዜና ወጪን ይቀንሳል። ግልጽ የሆነ ግዢና ሽያጭን ያቀርባል። ስማርት ሲቲ ዲጂታል የንብረት አስተዳደርም ያገኛሉ። የኮምፒውተር ክህሎት ለሌላቸው ሰዎችም ጭምር ቀላል ነው በጣም። እነዚህን ማድረግ ትችላላችሁ ማለት ነው። መረጃዎቻችሁ ደግሞ ሴኪዩር ናቸው ማለት ነው። የመረጃ ጥረት አይኖርም። በባህላዊ መንገድ ሲሆን የመረጃ ጥረት ይኖራል። ከፍተኛ የደላላ ኮሚሽን ይኖራል። ጊዜ ታባክናላችሁ። ግልጽነት የለም። ማጭበርበር አደጋ ምናምን አለ። እነሱን ይፈታላችኋል ማለት ነው። ስለዚህ እንደዚህ ተጠቅማችሁ ፕሮፐርቲ መግዛት ትችላላችሁ ማለት ነው። የዛሬው ቪዲዮ ይህንን ይመለከት ነበረ። ንብረት ግዢና ሽያጭ ላይ ያተኮረ ነበር። በቀጣይ ቪዲዮ እስከምንመለስ ድረስ መልካም ጊዜ። ይህ ፔጅ
ላይክ ሼር እንዲሁም ሰብስክራይብ ማድረጋችሁን እንዳትረሱ። ሲፒሲ ቴክኖሎጂስ እንባላለን። ወደ ቢሮአችን በመምጣት ጥያቄ ወይም ደግሞ ማንኛውም አስተያየት ካላችሁ ኮሜንት ላይ መጻፍ ትችላላችሁ። ወደ ቢሮአችን መምጣት ትችላላችሁ። እንዲሁም በዲስክሪፕሽን ላይ በማስቀመጥላችሁ ቁጥር መደወል ትችላላችሁ። እናመሰግናለን። መልካም ጊዜ